በራስሽ ፍረጅ ማትረቢ ወንድሜ ምን እያደረግህ ነው? ወንድሜ መታኸኝ አይደል? ናይኛንም ድገመኛ። አንቺ ሰበበኛ ጦሰኛ ሆነሽ ልጅ ዞር በይ ከፊት። ዞር አልልም። መጀመሪያ እኔ እንግዳለኝና ወደ እሷ ትሄዳለህ። አንቺ ልጅ በማይመለከትሽ ነገር መሀል አትግቢ። ዞር በይ። አልልም እኮ አልልም። ካለመድረስ እኔን የሆነ ነገር ማድረግ አለብህ። አንቺኛዋ ቶሎ ቤት ተነሽ፣ ከዚህ ቤት ውጭ። በአንቺ ጦስ ምክንያት እህትሽንም እንዳታስገድያት። ቶሎ ቤት ቶሎ ብለሽ ውጭ ብያለሁ። አንቺ ልጅ ተነሽ እኮ ነው የምልሽ። ሰላም ሰላም የእንግዳ ድራማ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ኑኑ ቤሉል መረጃ በሚያደራጅበት ክፍል ውስጥ ሆና የቤሉልን አባት ፎቶ አይታ ጋሽዬ ጥሩ ሰው እኮ ነበርክ፣ ግን ምን ያደርጋል ጥሩ ሰው አይበረክትም። አንተ ብትኖር እህቴማ አታገባም ነበረ፣ ወይም እኛን ቤት ትሰጠንና ታግዘን ነበረ። ግን አንተ በጣም ጥሩ ሰውን፣ ፈጣሪ ነፍስን በሰላም ያሳርፍ። ቤሉልን አንተን የሚተካ ሰው ይሆናል ብለን እናስባለን፣ እሱን ሰጥተህናል ብላ ከክፍሉ በመሃል እየሮጠች ወጣች። ሊሳና ቤቲ ቁጭ ብሎ ቴዲን ሲጠብቁ ቴዲ ግን ሊመጣ አልቻለም። በመሃል ሜሴጅ ለቤቲ ይገባላት። ቤቲ ሜሴጁን አይታ ተናዳለች። በጣም ተናዳ ይሄ ባለጌ መልእክት እኮ ላከ ብላ ለሊሳ ነገር ምን አለ ብላ ስትላት አልመጣም ብሎ መልእክት ላከ ብላ ማልቀስ ጀመረች እየተናደደች። በቃ ተይን ድሮም እኮ ነግሬሻለሁ ተባባሉና ተያይዘው ወጡ። መሲ የባለጌ አልመጣም ማለት ነው፣ ቆይማ እኔ አውቃለሁ እያለች ከተቀመጠችበት ተነስታ ሄደች። እነ ቤሉል ወደ ቤት ተመልሰዋል። አዱ ሳሎን ላይ ቁጭ ብሎ እያለ ኤልሹ መጣችና አዱ እንዴት ነህ ብላ ልታወራ ስትር አርፈሽ ተቀመጭ እንግዲህ ጀመረሽ አላት። ሊሳና ቤቲ ተያይዘው ወዲያው ሲገቡ እንዳማረባችሁ ነው፣ ምን ነው በጊዜ ተመለሳችሁ ብላ ኤልሹ ስትላቸው ዝም ብለዋት ገቡ። ቤሉል ፎቁ ላይ ወጥቶ ኑኑ ብቻዋን ቆማ ስትተክስ አገኛትና ምን ነው ሲላት አይ ሰው የለም ብዬ ከጨለማ ጋር መፋጠጥ ይሻለኛል ብዬ አለችው። ቤሉል ምን ነው ደህና አይደለሽም? ምን እያሰብሽ ነው አላት። ስለ ብዙ ነገር ስትለው ስለ እኔ ሲላት ስለ አንተም ጭምር አለችው። ለእኔስ ብቻዬን እኔም ብቻ ብታስቢ ደስ ይለኛል ስል ራስ ወዳድ አልሆንክም እንዲ አለችው። አይ እሱ ምልሽ ሌላ ነገርም አለ ልንገርሽ አላት። ምንድን ነው ሲል ኤልሹን እኮ ትምህርት ላስጀምራት ነው አላት። አውቅ ያለው ዩኒፎርሙን ለብሳ እኮ አይቻታለሁ አለችው። ሌላ ደግሞ አንቺም ትምህርት እንድትማሪ እፈልጋለሁ አላት። እኔን እንኳን ተወኝ፣ የቤቱን ስራ ማን ይሰራል ስትል ሰራተኛ ቀጥራለሁ። አንተ እንዴት ሰራተኛ በዚህ ሰዓት ትቀጥራለህ? እኔ በዚህ ሰዓት እንኳን መማር የሚገባኝ አይመስለኝም አለችው። ለምን? እኔ እኮ የተማረች ሚስት እንዲኖረኝ እፈልጋለሁ አላት። መማር እኮ እማራለሁ፣ ግን ጊዜው አሁን አይደለም አልኩ እንጂ አለችው። አዱ ሳሎን ከኤልሹ ጋር ቁጭ ብሎ እያለ ጆይ መጥቶ ኤልሹን ወንድምሽን ጥሪልኝ አላት። አዱ አይቻልም ቁጭ በይ ብሎ ጎተታትና አስቀመጣት። አሁንም ጆይ ጥሪልኝ ወንድምሽን አልኩሽ እኮ ኤልሹ ሲላት እንዳትነሺ ብሎ ጎትቶ አጠገቡ አስቀመጣትና አቀፋት። የትም አትሄጂም አላት። ጆይ ተናዶ ስልኩን ደውሎ ቤሉልን ጠራውና ቶሎ ውረድ አለዚያ ይሄዳለሁ አለ። ቤሉል ሲመጣ ወጣ ብለን እንነጋገር፣ በዚህ ላይ ላየው ማልፈልገው ሰው አለ ሲለው እሺ ብሎ ሊነጋገሩ ተያይዘው ወጡ። ቤቲ እያለቀሰች ሊዛ እያጽናናቻት፣ ኤልሹና አዱ ደግሞ መጨቃጨቅ ጀመሩ። እንዴት ትገፈትረኛለ? እንዴት እንደዚህ ታረገኛለ? ስትለው በቃ ኤልሹ ተናድጄ ነው ይቅርታ አላት። እኔ ነኝ ያጠፋሁት፣ የሚያፈቅረኝን ትቼ ወደ አንተ መጣሁ፣ አሁንስ ራሴን ጠራው ስትል ጎበዝ አላት አዱ። አዱ ኤልሹን እዛው ጥሏት ሄደ። ብቻዋን ስታለቅስ ቤሉል መጣና ማንነካሽ ምን ሆነሻል ብሎ ቢጠይቃትም መናገር አልቻለችም። ኑኑ ብቻዋን ኩርምት ብላ ተቀምጣለች። እናትየው መጣችና ልጄ ምን ሆነሽ ነው ስትላት ምንም አለችና መኳንንቴን ገንዘብ ጠይቀሽው ነበረ ለምንድን ነው ስትላት ለብዙ ነገር። ምን ትፈልጊያለሽ ልጄ ስትላት ጫማም አንድ ነው ማጠልቀው፣ ይሄው ልብስም ያስፈልገኛል ስትላት ከማንቺ ከቤት አትወጪ ስትል ከቤት የማይወጣ ሰው ጫማ ልብስ አያስፈልገውም እንዴ ስትል እናትየው ቆይ ብላ ወጣች። ቤሉልና ኤልሹ ወደ ተቀመጡበት ቦታ ሊዛና ቤቲ ሄደው ኤልሹ ቤሉል ሲያባብላት ኤልሹ ስታለቅስ አይተዋ ቤቲ በደንብ አልቅሺ፣ በተለይ ፍቅረኛሽ ክዶሽ ከሆነ ማልቀስ ይሻላል ስትል ሊዛ እረፊ
አለቻት። ኤልሹ ወደ ክፍሏ ገባች። ሁለቱ ተቀምጠው እያሉ መኩ መጣና ሴቶች ዛሬም ስካር ላይ ናችሁ ሲል እንዲሁም ይዘኸኝ በወጣህና በሰከርኩ አለች ቤቲ። በዚህ ሰዓት እንኳን አንቺ እኔም እንኳን አልወጣም፣ አንቺም እንድትወጪ አልፈቅድልሽም አላት። ቤቲ እንዴት እንዲህ ያደርገኛል ብላ አሁንም ማልቀስ ጀመረች። ሁለተኛ አላለቅስም ብልሽ አይደል ወደዚህ ሳሎን የወጣ ነው፣ ተነሽና ወደ ላይ እንውጣ ብላ ይዛት ልትወጣ ስትል ቤቲ ቀድማ ወደ ላይ ወጥታ ሊዛ ስትከተላት መኩ ሊዛን አድርሰሻት ትመለሻለሽ አላት። እሷ ግን አይ አልመጣም አለችና ተመልሳ ሄደች። የኑኑ እናት ከሄደችበት የተጠቀለለ ብር ይዛ መጣችና ለሁሉም ባይሆንሽ ልጄ አንዱን ይገዛልሻል፣ የኔ እንባ ይፍሰስ፣ በቃ አታልቅሽ ብላ የተጠቀለለውን ብር ለኑኑ ሰጠቻት። ኑኑ አይ አልፈልግም ስትል እያለቀሰች ለእናትየው ብሩን መለሰችላት። አይ ይሄ የማይበቃሽ ከሆነ እኮ ልጄ ወንድምሽን ጠይቄ ደግሞ ጨምርልሻለሁ እኮ እያለች ይሄ ብቻ ስለሆነ ነው ያለኝ ብለው ሁለቱም ተላቀሱ። ኑኑም እናቴ እኔን ገደልሽኝ እኮ ገደልሽኝ፣ አሁንስ በቃ እኔም አስጨነኩሽ እኮ እናቴ ብላ እያለቀሰች ክፍሉን ጥላ ወጣች። እናትየውም ልጄ ምን ሆናብኝ ነው ልጄ ምን ነካት እያለች ተከትላት ወጣች። መኩ ሳሎን ቁጭ ብሎ እያለ መሲ እየሮጠች መጣችና በእግሩ ላይ ተደፋች። አንቺ ወራዳ ምን ልታደርጊ መጣሽ? ከዚህ ሰው ሳያይሽ ጥፊ አላት። እሷም አማራጭ ስላጣሁ ነው ወንድሜ ብላ አለቀሰች። ብትለምነውም ገድዬሽ አሳርፍሻለሁ፣ ቶሎ ከዚህ ቤት ውጭ ብዬሻለሁ ሲላት የመጨረሻ አማራጭ ስላጣው ነው ተመልሼ የመጣሁኝ ወንድሜ እባክህን ብላ እግሩ ላይ ስትሆን እንግዲያውስ ገድዬሽ አሳርፍሻለሁ አለና አንገቷን አንቆ ሊገላ ሲል ኑኑ መታ አላቀቀቻቸውና እኔን ግደለኝና እሷንም ትገላለ፣ አይኔ እያየ እህቴን አትገልም ስትል መኩ ተነሽ ከዚህ ቤት ውጪ አይኔ እንዳያይሽ እያለ ሲላት አይኔ እያየ እዚህ ቤት አትገቢም አላት። መሲም ከመሬት ተነስታ ልብሷን እያራገፈች ወጣች። ኑኑም ተከትላ እህቴ እያለች እየተጣራች እያለ ነው ይሄ ክፍል የተጠናቀቀው። ውዶችዬ ከተመቻችሁ ሀሳባችሁን ከስር ጻፉልኝ። በሚቀጥለው ክፍል እስከምንገናኝ ድረስ ቻው፣ አመሰግናለሁ።